በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወይቤሎሙ መልአክ ኢትፍርሁ እዜንወክሙ አብየ ፍስሐ ዘይከውን ለክሙ ወለኩሉ ዓለም ወናሁ ተወልደ ለክሙ በሀገረ ዳዊት እግዚእ ወመድኅን ዘውእቱ ክርስቶስ። የሉቃስ ወንጌል ምዕራፍ 2 ከቁጥር 10 እስከ 11 ድረስ። በቅድሚያ በመላው ዓለም ለምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን ለብርሃነ ልደቱ በሰላም አደረሳችሁ። በዓሉ የሰላም፣ የደስታ፣ የፍቅር፣ የአንድነት፣ የአገልግሎት በዓል እንዲሆንላችሁ ከልብ እመኛለሁ። በተለይም ደግሞ በደብረ ኃይል በዓታ ለማርያም ቅዱስ ዑራኤልና ቅዱስ ያሬድ ቤተክርስቲያን ለምታገለግሉ ሁሉ እንኳን በሰላም ለብርሃነ ልደቱ አደረሳችሁ። አገልግሎታችሁን ሁሉ ያማረ የሰመረ ሁሉ ለበዓሉ በሰላም እንዲያደርሳችሁ እያንዳንዳችን ቤት የልደቱ ብርሃን እንዲገባና በእያንዳንዳችን ሕሊና እንዲበራልን ቅዱስ ፈቃዱ ይሆንልን። ወይቤሎሙ መልአክ ኢትፍርሁ እዜንወክሙ አብየ ፍስሐ። መልአኩም ወደ እረኞቹ መንጋ ሲጠብቁ ወደ ነበሩት እረኞች ቀርቦ አትፍሩ፣ አይዟችሁ፣ እነሆ ለዓለም ሁሉ የሚሆን ደስታ የምስራች እነግራችኋለሁ። በዳዊት ከተማ ዛሬ መድኅን ክርስቶስ ለዓለም መድኃኒት ተወልዷልና ደስ ይበላችሁ እንጂ አትፍሩ ብሎ እረኞቹ መንጋውን ለሚጠብቁት ሁሉ የነገራቸው መልአክ ዛሬ እኛንም በእያንዳንዳችን ቦታ እየተገኘ አትፍሩ ደስ ይበላችሁ ይለናልና ሁላችሁም ደስ ይበላችሁ። በዓሉ ያማረ የሰመረ የተባረከ የተቀደሰ በዓል ይሁንላችሁ። ከወንጌሉ ኃይለ ቃል እንደምናገኘው አትፍሩ ደስ ይበላችሁ ነው ያለው። የክርስቶስ ልደት በውስጣችን ያለውን ፍርሃት የሚያስወግድ፣ በውስጣችን ያለውን ጭንቀት የሚያቃልል ስለሆነ ሁላችንም በያለንበት ደስ ሊለን ይገባል። በውጭ ዓለም የምንኖረው ሁሉ ልክ በሀገራችን እንዳለን ቆጥረን በዓሉን በደስታ ያለ ጭንቀት ልናከብር ይገባል። ምክንያቱም እርሱ የመጣው የኛን ፍርሃት ሊያስወግድ፣ የኛን ጭንቀት ሊያስወግድ፣ የኛን ደስታ ሊያበዛ ነውና አትፍሩ፣ ለዓለም ሁሉ የሚሆን ደስታ የምስራች እነግራችኋለሁ ብሎ ስላለ መልአኩ፣ ስለዚህ በመላው ዓለም የምንገኝ ክርስቲያኖች ሁሉ ፍርሃታችንን ጭንቀታችንን አስወግደን ክርስቶስ ስለተወለደልን ደስ ሊለን ይገባል። በዓሉን በደስታ ያለ ጭንቀት እንደየአቅማችን እንደየቦታው ሁኔታ ልናከብረውና በደስታ ልናሳልፍ ይገባል ብዬ አስባለሁ። በዚህ ዓመት እንግዲህ ያው አሁን ተጀምሯል። ከዛሬ ጀምሮ እንግዲህ በልደቱ ነው የምንጀምረው። የነሱን አዲስ ዓመት በደስታ ነውና የምስራች ብለን ጭንቀት ፍርሃት አስወግደን ነውና የምንጀምረው። እስካሁን የነበረን አገልግሎት አጠንክረን በዚህም ላይ ደግሞ በዚህ ዓመት የምናደርጋቸው ያው በሰንበት ትምህርት ቤቱም በካህናቱም በሰበካ ጉባኤውም ተጠናክረን ያለንን አገልግሎት ጠብቀን አስጠብቀን መቀጠል
ደግሞ የምንሰራቸው ልጆቻችንን ወደ በለጠ የሚያድጉበትን የምናስተምርበትን እቅድ ነድፈናል። በህንፃ አሰሪ ኮሚቴው በሰበካ ጉባኤውም እያንዳንዱ በሰንበት ትምህርት ቤቱም እያንዳንዱ የዓመቱን ንድፍ ነድፎ ፕላን አውጥቶ አጭርና ረጅም ብሎ ፕሮግራም አዘጋጅተን አሁን በስራ ላይ ነን ያለነው። ሰንበት ትምህርት ቤቱም ከሌሎቹ አጥቢያ ቤተክርስቲያን ጋር የሚገናኙበት፣ አብረው የሚማሩበት፣ አብረው የሚዘምሩበት፣ እርስ በርሳቸው የሚወያዩበት መድረክ እንፈጥራለን። በካህናቱም እንደዚሁ በሰበካ ጉባኤውም የተጀመሩ ስራዎች አሉ። እነሱን ማስፈጸም፣ መከታተል፣ የታቀዱ እቅዶች አሉ። እነሱን ደግሞ በገቢውም በአገልግሎቱም ያማረ የተሻለ ሆነን ለመገኘት እየሰራን እንገኛለን። እሱን ማስቀጠልና የተጀመሩትን ስራ ማስፈጸም ነው እቅዳችን። አንዱና ትልቁ ዛሬ በተለይ በዚህ በውጭው አገር ለምንኖር ሰዎች ሚዲያ ወሳኝ ነው። እንደ አገር ቤት እርስ በርስ መገናኘት የለም፣ በሆነ አጋጣሚ ተገናኝቶ መወያየት የለም። እዚህ ሚዲያ ነው ዋናው የሚያገናኝንና ይሄን ሚዲያውንም አንዱም የዚህ ዓመት እቅዳችን አጠንክሮ በእውነት እናንተንም በምትፈልጉት ሁሉ እንትን አድርገን አጠንክሮ እንዲወጣና ሰው እንዲጠቀምበት እንደው በየጊዜውም አጎልብተን እንድንጠቀምበት ነው የምንፈልገው። ያው የሚቀጥለው አሁን ጥምቀትን እንደምታውቁት የዚህ ፍራንክፈርት የምንገኝ አጥቢያ ቤተክርስቲያኖች ወደ 4 ቤተክርስቲያናት አሉ። በአንድ ላይ ነው የምናከብረው። እሱ ትልቅ በዓል ነው በእውነት። ቀጣይ ደግሞ ከጥምቀት በኋላ ደግሞ ያው የተለያዩ በዓላት አሉ። ቅዱስ ዑራኤል አለ። እሱንም እንደዚሁ ብዙ ሰው ይሰበሰባል። ብዙ ካህናት ከሌላው ሀገር ከአውሮፓ ሁሉ የሚሰበሰቡ የሚመጡ አሉ። እነሱን ይዘው ያው በሊቃነ ጳጳሳትም ደረጃ አባቶች ይመጣሉ። ጊዜው ሲደርስ እናሳውቃለን። ህዝቡም ያው መጣችሁ እንድትሳተፉ በበረከቱ ተሳታፊ እንድትሆኑ ጥሪ እናስተላልፋለን። ሚዲያ ለዚህ ጊዜ ነው ዋናው አገልግሎቱና ይሄንን ሚዲያ ሁላችሁም በያላችሁበት እንድታግዙ ላይክ፣ ሰብስክራይብ እያደረጋችሁ እንድትደግፉ እንጠይቃለን። አስተያየትም ካላችሁ እየጻፋችሁ እንድታበረቷቸው፣ እንድታጎለብቷቸው ጥሪያችን እናስተላልፋለን። በመጨረሻ በዓሉ የሁላችንም ነውና የደስታ፣ የፍቅር፣ የሰላም በዓል እንዲሆንልን እመኛለሁኝ። በያላችሁበት ሁላችሁም የእሱ የብርሃነ ልደቱ ተሳታፊ ተካፋይ እንድትሆኑ በእያንዳንዳችሁ ባለባችሁ በችግራችሁ ሁሉ እግዚአብሔር ጭንቀታችሁን አስወግዶ ችግራችሁን አስወግዶ በደስታ እንድታከብሩ በደስታ እንድትመላለሱ ቅዱስ ፈቃዱ ይሁንላችሁ። ለሚመጣው ዓመት ደግሞ በሰላም ያደርሰን። በእያንዳንዳችሁ በልጆቻችሁም በምትገኙበት ሁሉ በደስታ እንድታከብሩ ሳትጨናነቁ ብቻችንን ሳትሉ ክርስቶስ ስላላላችሁ ብቸኞች አይደላችሁምና እኛ ብቸኞች ለነበርነው ለጠፋ ነው ስለመጣልን ካሁን በኋላ ብቸኝነት የለምና ክርስቶስ ስላለን ጥቂትም ብንሆን 2ም 3ም ብንሆን እሱ በመካከላችን ስለሚሆን ያንን በደስታ እንድናከብር በደስታ እንድንመላለስ በውስጣችን የነበረውን ችግራችንን ጭንቀታችንን ረስተን ከክርስቶስ ጋር እንድናሳልፍ ደስ እንዲላችሁ መልካም በዓል የደስታ የፍቅር በዓል እንዲሆንላችሁ እመኛለሁ። ወስብሐት ለእግዚአብሔር።